ሃይ እንዴት ናችሁ? ፀጉሬን እያደስኩት ነው እና ፀጉሬን እያደስኩ ለምን ቪዲዮ አልሰራም ምናምን አልኩኝ። አልተመቸኝም፣ ግን እዚህ ጋር አስቀምጬዋለሁ እና ምን እያደረኩ ነው? ይሄን 3 ሳምንት ሆኖታል። ከዛ ታጠብኩት ከትናንት ወዲያ። ከዛ አሁን ደግሞ ማለት ነው እያደስኩት ነው። ላሳያችሁ። ውሃዬን እንዲህ ትንሽ አረጠብኩት። ዛር ጠብሲ ለመፍታት እንዲቀል ማለት ነው። አዘው ይሄ እና የሰራሁትን ላሳያችሁ። መጨረሻ ላይ ፈተቻ ያሳያችኋለሁ። ይሄ ያረጀው ነው እና ንፍታ እንዴት እንደማርክ ላሳያችሁ። ካሜራ ይልክ አለች። እሺ ፈትቼው ተመልሻለሁ። ከዛ ምን ታረጋላችሁ? ፀጉራችሁን ታበጥሩታላችሁ አይደል? በስፕሬ ትረጩበታላችሁ ማለት ነው። ከዛ ምን ታረጉታላችሁ? እዚህ ጋር ምን አለ? ተልባ። እንግዲህ እቃ የለኝም በኮዳን ያደረኩት። ከዛ ተልባችሁን ተወስዱና ተልባችሁን ትቀቡታላችሁ። ደግሞ አወፍሩት፣ ተልባችሁን አወፍሩት እንጂ ካልወፈረ ማለት ነው እንትን አይልም። አንደኛ በደንብ ይበቃችኋል። ሁለተኛ ደግሞ ብዙ ተልባ ያስፈልጋችሁም። ወፍራም ከሆነ ፀጉራችሁን በደንብ ነው ሞይስቸር የሚሰጠውና አሁን ተልባዬ እንደዚህ ተቀባሁ። ስለዚህ ጋር ጭቃ ቅባት አፍሮ ይሄን ነገር ማለት ያቀተኛል። ቺቭ ነው የምለው። አፍሮ ጭቃ ቅባት እንወስዳለን። ከዛ ጫፉ፣ ከዛ የቀረውን ደግሞ እንደዚህ እንጨምራለን። ይሄ ለማፍታቻ ነው። ከዛ ቀስ እያላችሁ እንዲያውን የተያያዘው ማለት ነው። እንዴት ታደርጋላችሁ? ማፍታታት ቀስ ብላችሁ። ምክንያቱም 3 ሳምንት ነው እንግዲህ ያልተበጠረው። በጣም ይያያዛል እንዳይሰባበር። ትዕግስት ይፈልጋል። ፀጉር ከወደዳችሁ የምር ትዕግስት ይፈልጋል። እኔ ስለ ከርሊ ሄር ነው መክራችሁ፣ ስለሌላ ፀጉር እኔ አላምንም። አቮካዶ ምናምን አልቀባም። አቮካዶ ምናምን ፀጉር ላይ ምንም አይሰራም። ድሮ እንደዛ ሲባል ለምን ምናምን ነገር ይላል። በእርግጥ ወዝ ይሰጣል ፀጉር፣ ግን አያሳድግም። እውነታው ይሄ ነው። ከስር በቅሎ አያሳድግም። ቅባት በሳምንት አንዴ ነው የምቀባው። ሮዝመሪ ኦይል እንሰራው ቅባት አለ። የሮዝመሪ ኦይል በጣም ቤስት የሆነ ቅባት። ከዛ እንደዚህ ፍሪዙን እንደዚህ ትፈታላችሁ። አደራ 1 ወር እንዳታቆዩ ፀጉራችሁን። ትዕግስት ካላችሁ ማቆየት ትችላላችሁ፣ ግን በጣም ነው የሚደረደው። እዛ ላይ እየታጠባችሁ ስለሆነ እዚች ጋር ይሄኛው ይጠብቅባችኋል እና ችግር የለም ምናምን የምትሉ ከሆነ ትችላላችሁ። እኔ 1 ወር ምናምን አቆይቼው ማለት ነው። ቃንቻልኩም ስፈታ ቻልኩም 3 ሳምንት በቂ ነው። 15 ቀን መብታችሁ ነው፣ ትችላላችሁ። እኔ 3 ሳምንት በቂ ነው። እዛው ላይ እታጠብበታለሁ 1 ወይ 2 እንደ ፀጉሬ ሁኔታ። እዛ እንደዚህ ታፍታታላችሁ። በደረቅ አይበጠርም። በደረቅ ማበጠር ከተውኩ 1 አመት ያልፈኛል። እና ዋናው እንትኑ ቪዲዮ ስለ ቪዲዮ ነው እንጂ በስነ ስርዓት ካሜራ ያልተቀመጠም። እኔም በስነ ስርዓት አይደለም ያለሁት። ዝም ብዬ ነው በቃ ካሜራ አወራ መቅረጽ ጀመርኩ። ከዛ አሁን በምን አይነት ማበጠሪያ እንደምታበጥሩ ላሳያችሁ። ፀጉሬን እያጣሁት ነውና በዚህ ማበጠር መጀመሪያ በዚህ ሊበጠረው ከመጀመሪያ በደንብ ይሽታታል። ከውስጥ ጀምሮ ማፍታታት እንደዚህ በእጃችሁ
አቮካዶ ምናምን ምንም አይሰራም። ሙዝ፣ አቮካዶ፣ ሩዝ ምናምን እግዚአብሔር ምንም አይሰራም። እኔ ስንት አመት ሞክሬያለሁ፣ ከ2 አመት ከ3 አመት በላይ ሞክሬያለሁ፣ ግን ፀጉሬን አላሳደገውም። ሞት ይሰጣል። አዎ ወዝ ያለው ፀጉር የሚያምር ፀጉር ይመስላል። ፀጉራችን የሚቀይረው ሩቲናችሁ ነው። ኤሊሱ ሜትድ ተጠቀሙ። ፀጉራችሁ ታጠቡ። ምን አደርጋለሁ ነው ከታጠቁ በኋላ ደግሞ ሲበጠል ላሳያችሁ። ከጫፍ አራስ ልጅ የምንከባከብ ነው መስለው ለዛ ነው ፀጉሬ ረዘመው። የድሮ ፎቶዬን አስገባላችኋለሁ እና አሁን እንደዛ በተረና ቀስ እያልን ወደ ላይ ቀስ እያልን ከዛን በደረቅ አቆምኩኝ። ይሄን ትዊስት መሰራት ከጀመርኩ አይ ቲንክ ስንት ጊዜ ነው? መሰራት ከጀመርኩ 1 አመት 2 አመት አካባቢ ይመስለኛል። ግን ፀጉራችሁ ላይ ሁሌም እየተማራችሁ ነው የምትሄዱት። ብዙ ስህተት ሰርቻለሁ። የጠቀመኝ ብዙ የጨመርኩት ነገር አለ። በቃ ሁሌ እየተማራችሁ ነው የምትሄዱት። ምን ጥፋት እንዳደረኩኝ ቪዲዮ ሰራላችኋለሁ፣ ምን እንደጠቀመኝ። ይሄን ፀጉር አድርጌ በስንት ጊዜ ለውጥ እንዳየው የምር በ3 ወር በስነ ስርዓት እንደዚህ ከተንከባከባችሁት 3 ወር ለውጥ ታያላችሁ። ከዛ ግን ማንም ነው የማያቆማችሁ፣ ራሳችሁ ነው ከዛ በኋላ እንትን የምትሉት። ተፈጠረ። አሁን ደግሞ በብሩሽ እናበጥራለን። 1 ዙር እቺን ያዝና ትንሽ ተልባ አለው። በርግጥ ድምፁን ይዩት። ከዛ ምን ታደርጋላችሁ? ከጫፍ ምን አያችሁታ? በደንብ እንድታዩት ብዬ ነው። እዚህ ጋርም ትንሽ የሚያናደው ነገር የተሰራ ፀጉር ይይዝባችኋል። ጥንቃቄ ያስፈልጋል። አሁን ተወጥሯል። እቺ የምታክል ጭቃ ቅባት ማሳነትም ትችላላችሁ። እኔ ጭቃ ቅባት ፀጉሬ ቶሎ ስለሚደርቅ ነው። ሃይ ፕሮሰቲ ፀጉር ነው ያለኝ እና ስለሚደርቅ ጭቃ ቅባቴ እንደዚህ ተቀባው። እዛ ምን እናደርጋለን? እቺን 2 ቦታ ነው የምናረጋት። በአሁኑ ወፋፍራም ነው የመስራት ሀሳብ ያለኝ፣ ምክንያቱም ያቆየኛል። እሺ ክፍል ጎበዝ አይደለሁም። አንደኛ መስታወት የለኝም፣ በስልኬ ነው የማየው። እንዲሁም ደግሞ ጎበዝ አይደለሁም። ክፍል እያሻሻልኩ እንግዲህ እመጣለሁ። የኋላው ምንም ማድረግ አልችልም። እንደዚህ ነው የምሰራው። እንደዚህ ከዛ ይሄ እና ማድረጎን ላሳያችሁ ነው። ክፍሉ ልክ አይደለም። ስለ ክፍሉ ተውት። ክፍሉ እናንተ ጎበዝ ከሆናችሁ በስነ ስርዓት ስሩት። ከዛ ምን ታደርጋላችሁ? አያችሁት? ቁጥርጥር ነው መጀመሪያ 3 ቦታ አደረገውና አንዱን አነሳ አርግቼው ሁለቱን ወፋፍራም ከዛ ጠበቅ ትንሽ ጠበቅ፣ ምክንያቱም ትዊስት ስለሆነ እየላላ ነው የሚመጣ። በጣም ጥብቅ አይደለም፣ ትዊስት ጥብቅ
ይደረጋል። ቁጥርጥር ነው እየሰራ ያለሁት። ያው ቁጥርጥር ማንኛችሁም ትችላላችሁ ብዬ ተስፋ አደርጋለሁ። አይከብድም። እኔ መጀመሪያ ላይ ብዙ ምስል አልነበርኩም ፀጉር ራሴ ላይ ምን አባቱ ብዬ ሰራሁት። ቁጥርጥሩን እንደ ምርጫችሁ ትንሽ ማድረግ ትችላላችሁ። እንዲረዝምላችሁ ከፈለጋችሁ ደግሞ ቁጥርጥሩን ትንሽ ረዘም። እኔ ደግሞ ወፋፍራም እየሰራው ስለሆነ ትንሽ ሄድበታለሁ። ከዛ ያያችሁታ ሁለት ቦታ እንደሰራላችሁ አንዱን አንዱ ላይ አድርጋችሁ ከዛ እዚህ የወጣ ፀጉር አለ። ከዛ እንደዚህ ያደርጋችሁታል። ከዛ መግበድ በተመሳሳይ በኩል መግበድ። ፀጉራችሁ ራሱ ይለምደዋል፣ አይፈታም። በተልባ ብታረጉ ደግሞ በጣም አሪፍ ነው። ዝም ብላችሁ ማሽከርከር ፀጉራችሁም ይለምደዋል። አንድ ሁለቴ ከሰራችሁት በኋላ ደጋግማችሁ ስትሰሩት ፀጉራችሁ ራሱ ይለምደዋል። ታዋቂ ያረጋችሁ የተያያዘ ነገር መስሏችሁ ከሆነ እንደዚህ በእጃችሁ ፈታ አጠሪያ ብዙ አያስፈልግም። የሚቆረጥ ፀጉር አለው፣ ግን ቀስቀስ እያላችሁ ነው የምቆርጡት። እኔም ትንሽ እሳት ያበዛውበት በኩል አለ፣ በተለይ ወደፊት ለፊቱ አካባቢ ቀስቀስ እያደገ ሲመጣ ጫፍጫፉን እየቆረጣችሁ ነው እንጂ በአንዴ ጉድ አታርጉት። መንታ ቁረጡት። ይሄው እንደምታዩት አይፈታም፣ ምንም ነው የማይፈታው። በጣም ወፍራም ነው ዛላው ከፊት ለፊቱ ውጭ ማለት ነው። ስለተከታተላችሁ አመሰግናለሁ። ካሜራዬ ልክ ባይሆንም በሌላ ቪዲዮ እመለሳለሁ።